የዚህ ልብስ ትክክለኛ ዋጋ ለገመተ እኛ ለእርሱ ስጦታ እናበረክትለታለን። አዲስ ዓመትን ፍክት ብሎ መዋል ይችላል። ሰላም ተመልካቾቻችን እንደምን አላችሁ? ዛሬም ሐመር ውሃ ዲዛይን የባህል አልባሳት ላይ እንደተለመደው ድምቅ ብለን ከአቢ ጋር ተገኝተናል ማለት ነው። ሁሌም እንደምንላችሁ በማንኛውም ሰዓት እየመጣችሁ ኦርደር አድርጉን፣ ፈትኑን። የእናንተ ስራ ነው እኛን የሚያበረታን እንላለን። እንደምታውቁት አዲስ ዓመት ከወዲሁ እየመጣ ነው። እንቁጣጣሽ ደርሷል። ብልጭ የሚያደርጉ እናንተን ጽድት ድምቅ የሚያደርጓችሁ ለሰርግም፣ ለልደትም፣ ለክርስትናም ለተለያዩ ነገሮች እኛ ጋር ቢመጡ አያፍሩም። በማንኛውም ሰዓት ኦርደር አድርጉ እንላለን። በመግቢያችን እንዲህ ካልን እንግዲህ አቢ ዛሬ ደግሞ ምርጥና ውድ የሆኑ ለተመልካቾቻችን ይመጥናል ያለውን ልብስ ይዞልን መጥቷል። ከሱ ጋር ደግሞ ደመቅ ባለ ቆይታ እንቀበላቸዋለን፣ አቀባበል እንቀበላቸዋለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እናመሰግናለን። ሰላም ሰላም አቢ። ሰላም ኪዳ፣ እንዴት ነው? አለን እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ሳምንታችን አሪፍ ነበር፣ በጣም አሪፍ ናይስ። እሺ ዛሬ ወደ ልብሶቻችን ከመሄዳችን በፊት እስኪ ለተመልካቾቻችን ስላለው ፊድባክ እየተሰጣችሁ ስላለው አስተያየት ትንሽ የሆነ ነገር እንደ መንደርደሪያ እስኪ እሺ። ተመልካቾቻችን አዲስ አካውንት እንደመሆኑ መጠን በጣም እናመሰግናለን። እያበረታታችሁን ነው። በኮሜንትም ሰብስክራይባችንም ቪውም እየጨመረልን ነው። ለሁሉም እናመሰግናለን። ዛሬ ደግሞ ኦርደር ከተደረጉ ልብሶች ውስጥ አሪፍ የሚባሉ ልብሶችን አሳያችኋለሁ። ልክ ከዚህ ቀደም እንደምናደርገው ትላልቅ የሚባሉ ልብሶችን ሙሉ ልብሶች አሳያችኋለሁ። የሚያማምሩ ልብሶች አሉ። ከኛ ጋር ከቆያችሁ አሪፍ ልብሶችን ታያላችሁ። ዛሬ በመጀመሪያ ማሳያችሁ አሪፍ የሚባል ድምቅ ያለ ልብስ፣ ለአዲስ ዓመት የሚሆን ልብስ፣ ብራይት የሆነ ልብስ ነው። ለአዲስ ዓመት ይሆናቸዋል። የምታዩት ልብስ በጣም ድምቅ ያለ ክሬም ከለር ነው እና ውሃ ሰማያዊ ከለር አለበት። አሪፍ ሽመና ያለው ልብስ ነው። አሪፍ የሚባል ደግሞ የመነን ጥራት አለው። መነኑ እንደምታዩት ነጭ የሚባል መነን ነው። ምንም ያልቆሸሸ አሪፍ ጽድት ያለ መነን፣ ባለ ሁለት የሚባል መነን ነው። ይሄ ልብስ እኛ ጋር እንደዚህ ጠንቅቅ ብሎ አልቆ እርሶ በሚፈልጉት መልኩ ይሰራልዎታል። ይህ ልብስ ከኛ ጋር ጠንቅቅ ብሎ አልቆ በ18000 ብር ያገኙታል። 18000 ብር። በጣም ጥሩ። አብራችሁን ቆይ ተመልካቾቻችን። በነገር ላይ አቢ አሁን በዚሁ አጋጣሚ ለተመልካቾች እንዲያውቁት ብዬ ነው። እናንተ የምታሳዩትን ልብስ ብቻ ኦርደር የሚደረግ የሚመስለው ተመልካች አለና ከእናንተ ውጭም ለምሳሌ ከሌላ ዲዛይነሮች ያዩት የራሳችሁን ዲዛይን ይዘውን ሲመጡ የእናንተ አቀባበል ምን ይመስላል? እሱንም እስኪ ንገሩልን። ሌላ ቦታ የሚታዩ ልብሶችን ማንኛውም ልብስ የጥለትም የመነንም የትም ቦታ የምታዩትን ልብስ ማዘዝ ትችላላችሁ። እና ደግሞ አሁን ከማሳያችሁ ከለሮች ውጭ አብዛኞቹ ልብሶች ተጨማሪ ከለር ያላቸው ልብሶች አሉ። በሌላ ከለር ብዙ አማራጭ ያላቸው ልብሶች አሉ። የትም ቦታ ያሉትን ልብስ ማምጣት ትችላላችሁ። እኛ በፈለጋችሁበት ሰዓት እናደርሳለን። የትም ሀገር ላላችሁ፣ ሀገር ውጭም የትም ቦታ ሆናችሁ ማዘዝ ትችላላችሁ። ይህ ሐመር ውሃ ዲዛይን ነው። በማንኛውም የፈለጉትን ማዘዝ ይችላሉ። የፈለጉትን ልብስ በማንኛውም ሰዓት እናደርስልዎታለን። አሁን ወደ ቀጣዩ ልብስ እሄዳለሁ። አሁን ማሳያችሁ ልብስም እንደዚህ አይነት ልብሶች በብዛት በሲንጀር የሚሰሩ ልብሶች ናቸው። ከመነኑ ላይ የምታዩት ዲዛይን እንደዚህ አይነት ዲዛይኖች ከሽመና ወጣ ያሉ ናቸው። በብዛት እንደዚህ አይነት ስራ የሚሰሩ በሲንጀር ነው። አሁን ደግሞ በሽመና መልኩ መጥተዋል። በጣም የሚያማምሩ ዲዛይን አላቸው። እንደምታዩት አሪፍ የሚባል ከለር፣ ድምቅ ያለ ከለር ነው። ለአዲስ ዓመት የሚሆን ከለር ነው። ይህ ልብስ እንዲሁ ባለበት ጠንቅቅ ብሎ አልቆ ከኛ ጋር በ18000 ብር ማግኘት ይችላሉ። 18000 ብር። በጣም ጥሩ። እሺ ቤተሰቦች፣ አሁንም አዲስ የሚባል የሚያምር ድምቅ ያለ ልብስ ይዤላችሁ መጥቻለሁ። ጎመኔ ከለር እና ወደ ኦሬንጅ የሚጠጋ ከለር አለበት። የሚያምር ከለር፣ አሪፍ የሚባል ዲዛይን ያለው ልብስ ነው። እንደምታዩት አሪፍ ሽመና ያለው ልብስ ነው። ጎመኔ ከለሩ እንደምታዩት ሻይን የሚያደርግ ከለር አለው። ይህ ልብስ እናቶች ልጃችንን እንድራለን የምትሉ እናቶች በዚህ ልብስ ድምቅ ብላችሁ መዋል ትችላላችሁ። ለልጆች፣ ለወጣቶች፣ ለማንኛውም መሆን የሚችል ልብስ ነው። በጣም የሚያምር ልብስ ነው። እርስዎ በሚፈልጉት ዲዛይን እንሰራለታለን። አንገቱን በሸፕም በዝርግፍም በተለያየ እርስዎ እንፈልገዋለን በዚህ ይሁንልን በሚሉት በፈለጉት ዝርግፍ ከወገብ በላይ ያለውን ቅርጽ እርስዎ በሚፈልጉት እንደዚህ እንፈልጋለን ብለው ይንገሩን። የትም ቦታ ሆነው ይዘዙን። በፈለጉት ሰዓት እናደርስልዎታለን። ይህ ልብስ የሚያምር ልብስ ነው። እንዲሁ ባለበት ይህ ልብስ እኛ ጋር ጠንቅቅ ብሎ አልቆ በ22000 ብር ማግኘት ይችላሉ። 22000 ብር። በጣም ጥሩ። አሁንም በድጋሚ ለአዲስ ዓመት የሚሆናችሁ ከአዲስ ዓመት እንደመቅረቡ መጠን ብዙ የአዲስ ዓመት የሚሆኑ ልብሶችን እያሳየኋችሁ ነው።
ከአዲስ ዓመት በተጨማሪም ደግሞ ለሌላ ፕሮግራም መልበስ ትችላላችሁ። ትልቅ የሚባል ጥለት ያለው ልብስ ነው። እናቶች ይወዱታል እንደዚህ አይነት ልብሶች። ለእናቶች ይሆናል እንደዚህ አይነት ልብስ። በጣም ትላልቅ የሚባል አርብና ትላልቅ የሚባል ጥለት ያለው ልብስ ነው። ጥለቱ እንደምታዩት በጣም ትልቅ የሚባል ጥለት ነው። ከ40 ሴንቲ በላይ ነው ጥለት፣ እስከ 50 ሴንቲ የሚደርስ ጥለት ነው። በጣም ሰፊ ጥለት ነው። ይህ ልብስ እኛ ጋር እንደዚህ ባለበት ጥንቅቅ ብሎ አልቆ ምንም ሳይቀየር በ22000 ብር ማግኘት ይችላሉ። በጣም የሚያምር ልብስ ነው እንደምታዩት 22000 በጣም ጥሩ። እሺ ተመልካቾቻችን አሁንም በድጋሚ በሌላ ልብስ ተመልሰናል። አሁን ማሳያችሁ ደግሞ እስካሁን ካሳየኋችሁ ጠበብ በሚል ልብስ ነው። በወራጅ ልብስ ማሰራት እንፈልጋለን እኛ ሰፊ ጥለት አንፈልግም ለምትሉ የሚሆን ልብስ ነው። ይህ የምታዩት ልብስ በጣም ቀጭንም ባይባልም መካከለኛ የሚባል ልብስ ነው። ለወራጅ ይሆናል። ለተለያየ ስታይል ለአንገትም ማሰራት ትችላላችሁ። በፈለጋችሁበት የአንገት ቅርጽ መሰራት ይችላል። አብዛኛውን ጊዜ እንደዚህ አይነት ልብሶች በወራጅ ነው የሚሰሩ። ለወራጅ ማሰራት ጠበብ ያለ ጥለት እንፈልጋለን፣ ሰፋፊ ጥለት አንፈልግም ለምትሉ ይህ ልብስ በጣም የሚያምር ልብስ ነው። መነኑ እንደምታዩት በጣም ንጹህ የሚባል ነጭ የሚባል መነን ባለ 2 መነን ነው። ይህ ልብስ እንዲሁ ባለበት ጥንቅቅ ብሎ አልቆ እኛ ጋር በ15000 ብር ማግኘት ይችላሉ። 15000 ብር በጣም ጥሩ። እሺ ቀጣይ ልብስ ነው። እሺ ቤተሰብ አሁንም ሌላ አሪፍ የሚባል ዲዛይን፣ ለየት ያለ ዲዛይን ያለው ልብስ ይዤላችሁ መጥቻለሁ። እንደምታዩት ቅድም እንደነገርኳችሁ እንደዚህ አይነት ዲዛይኖች በሲንጀር ማሽን የሚሰሩ ዲዛይኖች ናቸው። መነኑ ላይ ከላይ የሚሰሩ ዲዛይኖች። አሁን ደግሞ በአዲስ መልክ በሽመና የመጡ ዲዛይኖች ናቸው። በጣም ያምራሉ። ከመነኑ ላይ ነው ያሉ። ከላይ የሚያማምሩ ዲዛይን ያላቸው ልብሶች ናቸው። ወደ አረንጓዴና ወደ ክሬም ከለር አይነት ልብስ ያለው ልብስ ነው። ብዙ አይነት ከለሮች አሉበት። በጣም ያምራል ልብሱ እንደምታዩት። ይህ ልብስ በአንገት መሰራት ይችላል፣ በወራጅ እርስዎ በሚፈልጉት ማሰራት ይችላሉ። እና ደግሞ ሁሌም እንደምንለው በግሩፕ በቤተሰብ ለምትመጡ የዋጋ ቅናሽ እናደርግላቸዋለን። ለተለያየ ፕሮግራም ይሆናቸዋል። ለቤተሰብ በጋራ ሰብሰብ ብላችሁ መልበስ የምትችሉት ልብስ ነው። በግሩፕ ስትመጡ የዋጋ ቅናሽ እናደርጋለን። ሰብሰብ ብላችሁ ኑ እና ደግሞ በምትፈልጉበት ሰዓት በምትፈልጉበት ጊዜ እናደርስላቸዋለን። ከየትም ቦታ ሀገር ሆኖ ማዘዝ ይችላሉ። ይህ ልብስ እንዲሁ ባለበት ጥንቅቅ ብሎ አልቆ እኛ ጋር በ15000 ብር ማግኘት ይችላሉ። 15000 በጣም አሪፍ። አሁንም ሌላ ትልቅ የሚባል ልብስ ይዤላችሁ መጥቻለሁ። ሻይን የሚያደርግ ወደ ወይን ጠጅ ከለር የተጠጋ ነው። ነጭ ወርቀ ዘቦና ወይን ጠጅ የተሻረበ መደብ ያለበት ልብስ፣ ብዙ ከለሮች ያሉበት ይህ ልብስ አሪፍ የሚባል ሽመናና አሪፍ የሚባል መነን ያለው ልብስ ነው። እንደምታዩት በጣም ያምራል። ሰፊ የሚባል አርብ ያለው ልብስ ነው። ከ40 ሴንቲ በላይ ቁመት ያለው ጥለቱ በጣም ትልቅ የሚባል ጥለት ነው። ትላልቅ ጥለት ለምትፈልጉ ሰዎች በጣም የሚያምር ልብስ ነው የምታዩት ልብስ እና የተለያዩ ከለሮች ያሉበት አራቱ አርብ ሲገጠም ደግሞ በጣም ሰፊ የሚባል ልብስ ነው። ይጠብብናል ምናምን ለምትሉ ሰዎች በጣም ሰፊ የሚባል ልብስ ነው እና ደግሞ ሁሌም እንደምንላችሁ ትላልቅ ነጠላዎች ነው ያሉ እኛ ጋር ራሳቸውን ችለው ቀሚስ መሆን የሚችሉ ነጠላዎች አሉ። በጣም ሰፋፊ ነጠላዎች እና ደግሞ በተጨማሪ ሌላ የምነግራችሁ ነገር ከጥለቱ ውስጥ በኩል ያሉ ነገሮች እነዚህን በጥንቃቄ በጣም እንሸፍንላችኋለን። ምንም የስራ ጉድለት አታገኙም። ጥንቅቅ አድርገን ተጨንቀን እንደራሳችን እንሰራላችኋለን። እንደዚህ አይነት ነገሮች ጫማችን ጋር ያስቸግራሉ የምትሉ ሰዎች ካላችሁ እኛ ሙሉ ሸፍነን ነው የምንሰራው። እርስዎ በሚፈልጉት የአንገት ቅርጽ ጥንቅቅ እያደረግን እንሰራላችኋለን። የሚያማምሩ ልብሶች አሉ እኛ ጋር። ይህ ልብስ እኛ ጋር እንደዚህ ባለበት ጥንቅቅ ብሎ አልቆ እንደምታዩት በ23000 ብር ማግኘት ይችላሉ። ይህ ልብስ እንዲህ ባለበት ጥንቅቅ ብሎ አልቆ እርስዎ በሚፈልጉት ስታይል እንሰራልዎታለን። 23000 እሺ፣ በጣም ጥሩ። አሁንም ሌላ ትልቅ የሚባል ልብስ ይዤላችሁ መጥቻለሁ። ይህም በድጋሚ መነኑ ላይ ለየት ያለ ዲዛይን ያለበት ልብስ ነው። ካስታወሳችሁ ቤተሰብ ይህ ልብስ በባለፈው ሳምንት በሌላ ከለር አሳይቻችሁ ነበር። በዚህ ከለር አንፈልገውም በሌላ ከለር ነው የምንፈልገው የምትሉ ሰዎች ካላችሁ በባለፈው ባሳየሁት ቪዲዮ ከለር ማዘዝ ትችላላችሁ። ዋጋውንም አልነግራችሁም። ባለፈው ያሳየሁትን ቪዲዮ እየሄዳችሁ ቼክ ማድረግ ትችላላችሁ። እንደምታዩት መርጣችሁ በፈለጋችሁትም በሁለቱም ከለር ማዘዝ ትችላላችሁ። በአሁኑም በምታዩት በዚህኛውም ከፈለጋችሁ በዚህ በዛኛው እንፈልጋለን የምትሉ ካላችሁ ደግሞ ባለፈው ባሳየኋችሁ ከለር። እንደምታዩት ደግሞ አዲስ ዲዛይን ነው፣ ያልተለመደ ልብስ ነው። የዚህ ልብስ ዋጋ አልነግራችሁም። ባለፈው ያሳየሁት ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። በሁለቱም ሳይዝ እርስዎ በፈለጉት ማዘዝ ይችላሉ። ይህ ልብስ ጥሩ የቤት ስራ ተሰጧችኋል እናንተ ተመልካቾቻችን። እሺ ቤተሰብ አሁንም
ክሬም ከለር የሚባል መደብ ያለው ልብስ ይዤላችሁ መጥቻለሁ። ይህም ቀጭን ባይባልም መካከለኛ ልብስ ነው። እንደምታዩት ለወራጅ መሆን ይችላል። ወራጅ በብዛት ለወራጅ ቀጭን ጥለቶችን በብዛት ብዙ ከስተመሮቻችን የሚያዙ ለወራጅ ስለሆነ ነው ለወራጅ የምላችሁ። አንገቱን ነው የምፈልግኛ አንገቱን ነው ማሰራት የምፈልግ ካላችሁም የአንገቱን ብቻ ማሰራት ትችላላችሁ። ድምቅ ያለ ወደ አረንጓዴና ኦሬንጅ ከለር አለበት። መደቡ ክሬም የሚባል ነው። ይሄን ልብስ የምታዩት ልብስ ለአዲስ ዓመት፣ ለሰርግ፣ ለፈለጋችሁት ለተለያየ ፕሮግራም መሆን ይችላል። ይህ ልብስ እኛ ጋር እንዲሁ ባለበት ጥንቅቅ ብሎ አልቆ ምንም ሳይቀየር በ17000 ብር ማግኘት ይችላል። 17000 ብር በጣም ጥሩ። አሁንም በድጋሚ ሌላ ትልቅ የሚባል ልብስ ይዤላችሁ መጥቻለሁ። እንደምታዩት በጣም አሪፍ የሚባል ልብስ እያሳያችሁ ነው። አሁን ማሳያችሁ ልብስ ደግሞ መግቢያ ላይ እንደነገርኳችሁ ብዙ አይነት የከለር ልብስ ያለው ልብስ ነው። ብዙ የከለር አማራጭ አለው ልብሱ። ይህ ልብስ አይ በዚህ አንፈልግም የምትሉ ሰዎች ካላችሁ ሌላ ከለር በቀጣይ ሳምንት አሳያችኋለሁ። ለዛሬ በዚህ ከለር ላሳያችሁ። ይህ ከለር እንደምታዩት ድምቅ ያለ በጣም ፍክት ያለ ልብስ ነው። እንደዚህ አይነት ልብሶች አዲስ ዓመት ስለቀረበ ለአዲስ ዓመት የሚሆኑ አይነት ልብሶች ናቸው። በጣም ድምቅ ያለ ቤተሰቡን ፏ ማድረግ የሚፈልግ እኔ ቤተሰቦችን ሰርፕራይዝ ማድረግ ፈልጋለሁ። ይህ ልብስ ዋጋ ስንት ነው የሚል ሰው ካለ ኖርማል ለሲንግል ሰው በ18000 ብር እንሰራለን። ይህ ልብስ እንደምታዩት በጣም የሚያምር ልብስ ነው። ሻይን የሚያደርግ አረንጓዴ ከለር አለው እና ሻምፓኙም ሻይን ያደርጋል። አይኔ ቤተሰቦቼን፣ ጓደኞቼን ሙሉ ሰው ሰርፕራይዝ ማድረግ ፈልጋለሁ የሚል ሰው ካለ የዋጋ ቅናሽ እናደርጋለን። ሰብሰብ ብሎ ለሚመጡ ዋጋ አስተያየት አድርገን እንሰራላችኋለን። አሁን ከምንናገረው ዋጋ በሚገባ እንቀንስላችኋለን። እናንተ በዛ ብላችሁ መምጣት ትችላላችሁ እና በሚፈልጉበት ሰዓት ደግሞ እናደርስልዎታለን። ይህ ልብስ እኛ ጋር ጥንቅቅ ብሎ አልቆ እንደዚህ እንደምታዩት ምንም ሳይቀየር በ18000 ብር ማሰራት ትችላላችሁ። እና ደግሞ ነጠላው እንደምታዩት በጣም ሰፊ የሚባል ነጠላ አለው። ሰፊ ነጠላ የምትፈልጉ ከሆነ አሪፍ ልብስ ነው ይህ ልብስ 18000 ብር። እሺ ቤተሰብ እንግዲህ ጥሩ ጥሩ ልብሶችን እያሳየናችሁ ነው። ከስር እንደምታዩት ስልክ ቁጥራችን አለ። በማንኛውም ሰዓት እየደወላችሁ ኦርደር አድርጉ፣ ኑ ጎብኙን፣ ማንኛውንም አይነት ትዕዛዝ ስጡን እንላለን። አመጣጣችንም ሐመር ውሃ ዲዛይን የባህል አልባሳት ለሶሻል ሚዲያው አዲስ እንደመሆኑ መጠን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርቱን እንላለን። አሁንም ቀጣይ ወደ ፕሮግራማችን እንሄዳለን። አብራችሁን ቆዩ። እሺ ቤተሰብ አሁንም መካከለኛ የሚባል ቀጭንም ሰፊም የማይባል ልብስ ይዤላችሁ መጥቻለሁ። ለተለያየ ፕሮግራም መሆን የሚችል ልብስ በጣም የሚያምር ሙሉ ከለር ያለበት በቃ ድምቅ ያለ ከለር ነው። የሚያምር ልብስ ነው። እንደምታዩት በወራጅ በአንገት በዝርግፍ ለተለያየ ፕሮግራም ለሰርግ፣ ለምርቃት፣ ለወጣቶችም ለእናቶችም መሆን የሚችል ልብስ ነው። በጣም ያምራል። ይህ የምታዩትን ልብስ እንዲህ ባለበት ጠንቅቅ ብሎ አልቆኛ ጋር በ15000 ብር ማግኘት ይችላሉ። 15000 ብር ተመልካቾቻችን እንደምታዩት ነው። እሺ ቤተሰብ ሁሌም እንደምላችሁ ዛሬ ባለደረጃ ልብስ ይዤላችሁ መጥቻለሁ። ባለደረጃ ልብስ ማለት እዚህ ጋር መነን ያለው ነው። ከጥልፍና ከጥልፉ መሃል እንደዚህ አይነት ክፍት መነኖች ሲኖሩ ነው ባለደረጃ የሚባል እና ባለደረጃ ልብስ ከሆነ ደግሞ እርስዎ የሚፈልጉትን ዲዛይን እዚህ ጋር መጨመር ይችላሉ። ከዚህ ጥለት ውጭ ሌላ ዲዛይን እዚህ ጋር መስቀል፣ የተለያዩ ፍላወሮችን መጨመር እንፈልጋለን ትሉ ካላችሁ እዚህ ጋር መጨመር ትችላላችሁ። ይሄ ልብስ የምታዩት ልብስ በጣም ድምቅ ያለ ልብስ ነው። አሁን አዲስ ዓመት እንደመሆኑ መጠን ሁሌም እንደምላችሁ አዲስ ዓመት መጥቷል። ለአዲስ ዓመት የሚሆኑ ብዙ ልብሶችን በየመሃሉ እያሳየኋችሁ ነው። ይህም ለአዲስ ዓመት መሆን የሚችል ልብስ ነው እንደምታዩት እና እዚህ ጋር ያሉትን ዲዛይኖች በጣም የሚያምሩ ልብስ ናቸው። በጣም ድምቅ ያለ ልብስ ነው። ሻይን ያደርጋል በሚገባ። ይህ ልብስ እዚህ እንደዚሁ ባለበት ምንም ሳይቀየር እኛ ጋር በ15000 ብር ማግኘት ይችላሉ። እና ሁሌም እንደምላችሁ ደግሞ እርስዎ በሚፈልጉበት ሰዓት እናደርሳለን። ጠልፉም፣ ዲዛይኑም፣ ስፌቱም ሁሉም እዚሁ በአንድ ቤት ተሰርቶ የሚያልቅ ነው። ይህ ደግሞ ሐመር ውሃ ዲዛይን ነው። ኮርሶ የሚያዙበት ቤት ነው። አናሳፍረውትም። በዋጋም በጥራትም በጊዜም የተሻለ ቦታ እና የትን ሄደን እናገኛለን ብለው የሚያስቡ ከሆነ ሐመር ውሃ ዲዛይን ጋር መምጣት ይችላሉ። በማንኛውም ሰዓት መጣችሁ ቼክ አድርጉን እየተባላችሁ ነው። እንቁጣጣሽ አደይን መስለን ውለን ማክበር እንፈልጋለን የምትሉ ተመልካቾቻችን ይሄው በማንኛውም ሰዓት መጣችሁ ኦርደር አድርጉን እያለን ነው። ሐመር ውሃ ዲዛይኖች ነን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ቤተሰብ የዛሬውን የመጨረሻ የሚባል ልብስ ይዤላችሁ መጥቻለሁ። በጣም የሚያምር ትልቅ የሚባል ልብስ ነው። በመጀመሪያ ነጠላውን አሳያችኋለሁ። ቀሚስ ነው የሚመስል ነጠላው እንደምታዩት። ይህ የምታዩት ሸውዶኛል እውነት ለመናገር። አዎ ቀሚስ የሚመስል በጣም ሰፊ ነው። ሰፊ እንደዚህ አይነት ልብሶች ቀጫጭን ጥለቶች ጋር በቃ እኩል ናቸው።
ራሱን ችሎ አንድ ቀሚስ መሆን የሚችል ነው። ይሄ የምታዩት ነጠላ። አርቡ ደግሞ ሰፋፊ ነው እና ባለ ሁለት የሚባል መነን ነው። በጣም ሰፊ የሚባል መነን እንደምታዩት በጣም ትልቅ መነን ነው። ይሄ እንደዚህ አይነት መነን ያላቸው ልብሶች ናቸው። ይሄ ደግሞ ጥለቱ ነው። እንደምታዩት በጣም ሰፊ የሚባል ጥለት፣ አሪፍ የሚባል ዲዛይን፣ አሪፍ የሚባል የከለር ውድ ያለበት ልብስ ነው። አርቡንም እንዳሳየዋችሁ ሰፊ የሚባል አርቡ ነው። መነኑ ደግሞ በጣም ንጹህ የሚባል መነን እንደምታዩት ጥርት ያለ መነን ነው። ይሄ ልብስ ባለ ሁለት አይን ነው። ይሄ ልብስ እኛ ጋር ጥንቅቅ ብሎ አልቆ የመጨረሻው ልብስ ነው። በዛሬ ቪዲዮ ያሳየኋችሁ የመጨረሻ አሪፍ የሚባሉ ልብሶችን አሳይቻችኋለሁ። ይሄን የምታዩትን ትልቅ የሚባል ጥለት ዋጋውን ለእናንተ ተዋለሁ። እስካሁን ካሳየኋችሁ ልብሶች በመነሳት ይሄን ልብስ ለእናንተ ተዋለሁ። ዋጋውን በኮሜንት እየገባችሁ አሳውቁን። የዚህ ልብስ ትክክለኛ ዋጋ ለገመተ እኛ ለእርሱ ስጦታ እናበረክትለታለን። አዲስ ዓመትን ፍክት ብሎ መዋል ይችላል። የዚህ ልብስ ሙሉ ትክክለኛ ዋጋ ሙሉ አልቆ የዚህ ልብስ ትክክለኛ ዋጋ ለገመተ በሐመር ኳ ዲዛይን የሀበሻ ቀሚስ ስጦታ ይበረከትልዎታል። በጣም አሪፍ። እሺ ቤተሰብ ፕሮግራማችን ያያችሁትን ይመስል ነበረ። እንደወደዳችሁት ምንም አንጠራጠርም። ሐመር ኳ ዲዛይን የባህል አልባሳት ላይ ከዲዛይነር አቢ ጋር ነው ፕሮግራሙን ያቀረብንላችሁ። በማንኛውም ሰዓት እየመጣችሁ እኛም አስሬ እየደጋገምን ከምናስታውስ መደወል ይቻላል። በአካል መጥቶ ማነጋገር ይቻላል። የተለያዩ ሶሻል ሚዲያ አማራጮች አሉን። ዋትስአፕም አላችሁ አይደለም? ሁሉም በማንኛውም ማግኘት ይችላሉ። ይሄው እንደሰማችሁት ነው። ስለዚህ ማንኛውም አይነት ኦርደር ሲኖራችሁ ዋትስአፕ ላይ፣ ቲክቶክ ላይ በቅርቡ ተመልሰን እንመጣለን እንዲሁ እንደ ዩቲዩብ ፕሮግራማችን። እስከዛው ግን እዚህ ላይ ላይክ፣ ሼር፣ ሰብስክራይብ ኮሜንትም እየሰጣችሁ አበረታቱን እንላለን። በቀጣይ ሳምንት ደግሞ በጣም ፏ ድምቅ ብለን በሚገራርሙ እንዲሁም ያለቁ ልብሶች ላይም እስኪ ብናይ የተሻለ ይሆናል እያላችሁ አንዳንድ ሰዎች ኮሜንት ሲሰጡን ነበረ። ከዚህም ጋር ተያይዞ በቀጣይ እንዴት ነው ታሳዩናላችሁ? አዎ ብዙ ያለቁ ልብሶች አሉ። በአሪፍ አሪፍ ልብሶችን እንመጣለን። ቀጣይ ያለቁ አሪፍ ባሉ ልብሶችን እናሳያቸዋለን። በጣም ጥሩ። ስለዚህ ቀጣዩ ቪዲዮአችን ያማረና በጣም ምርጥ ይሆናል ማለት ነው። እስከዛው መልካም ጊዜ ይመቻችሁ። እናመሰግናለን።